ሰላም ጤና ይስጥልኝ የዩቲዩብ ተመልካቾቼ እንደምን አላችሁ? ዛሬም እንግዲህ በአዲስ ቪዲዮ መጥተናል። በዛሬው ቪዲዮአችን እንዴት አድርገን እንደዚህ ፎቶን ወደ አኒሜሽን መለወጥ እንችላለን የሚለው ነው የምናየው። መጀመሪያ ፎቶአችንን ፎቶሾፕ ላይ እናስገባለን። ከዛ እዚህ ጋር መጥቼ quick selection tool ምትላለች እሷን መርጣለሁ። ከዛ ፎቶአችንን መርጠን እንግዲህ ሰሌክት ማድረግ ነው። እንደዚህ አድርገን ሰሌክት እናደርጋለን ማለት ነው። በጣም እንደዚህ ወጣ ያለብን ፓርት እቺን የነካን ቀንሳታለን። ስለዚህ እንደዚህ ሰሌክት ካደረገን በኋላ ኮንትሮል ፕላስ ጄን እንነካለን። ከዛ ለብቻው ሰውየውን እንደዚህ ለብቻው ቆርጦ ያወጣልናል ማለት ነው። አንድ ቆርጦ ካወጣልን በኋላ የላይኛውን እናጠፋና ኮንትሮልን ይዘን አንድ የላይኛውን ሰሌክት እናደርጋለን። ከዛ የታችኛውን መርጥና ሰሌክት ሞዲፋይ ኤክስፓንድ ምትላለች እሷን መርጣለሁ። ከዛ ኤክስፓንድ ባይ 15 እናደርገዋለን እንሰጠውና ኦኬ እንላለን። ከዛ ኤዲት ውስጥ እንመጣለን። ከዛ ፊልም ይላል እሱን አንድ ክሊክ እናደርጋለን። ከዛ ኦኬ። ከዛ ሰውየውን መርጦ ያጠፋልናል ማለት ነው። እነዚህ ሰውየውን ብቻ መርጦ አጥፍቶልናል። ባክግራውንዱን ብቻ አግኝተናል። ሰውየውን ለብቻ እዚህ ጋር አስቀምጠናል ማለት ነው። ከዛ የሰውየውን ድጋሚ ኮንትሮልን ይዘን አንድ ክሊክ እናደርጋለን። ከዛ ሰሌክት ላይ መጣለን። ሞዲፋይ ስሙዝ ምትላለች እሷን አንዴ እንነካለን። ከዛ ሁለት ሰተነው ኦኬ። ኮንትሮል ፕላስ ዲ ከዛ ይሄንን ሴቭ እናደርጋለን ማለት ነው። ኮንትሮል ፕላስ ኤስ አድርገን ሴቭ እናደርጋለን። የምንፈልገውን ስም ሰጥተን ዝም ብዬ እኔ ፎቶ ልበለው። ከዛ ኦኬ ኦኬ። ከዛ ኤዲቲንግ ወደምንሰራበት ወደ አዶቤ ፕሪሚየር እንሄዳለን። ከዛ እዚህ ፕሮጀክታችን ጋር እንመጣለን። ፕሮጀክታችንን መርጥና ደብል ክሊክ እናደርጋለን። ከዛ ፎቶ ምትለዋን እንመርጣለን። ከዛ እዚህ ጋር ምርጫ ይሰጠናል። መርጅ አድርገን እናስገባው። መርጅ ከሆነ ሁለቱንም መርጅ አድርጎ ነው የሚያስገባለን። ስለዚህ እዚህ ጋር ኢንዲቪጁዋል ሌየርስ ምትለዋን እንመርጥና ኦኬ እንለዋለን። ከዛ እንግዲህ እዚህ ጋር ፎልደር ውስጥ ስንገባ ሰውየው ለብቻ የቆረጥነውን ለብቻ ነው ያደርግልና ባክግራውንዱን ለብቻ አስገብቶልናል ማለት ነው። ስለዚህ ሁለቱንም ሰሌክት አድርገን እናስገባለን እዚህ ታይምላይናችን ላይ። ከዛ ታይምላይናችን ላይ ካስገባን በኋላ ባክግራውንዱን ከስር ቪ1 የሚለው ላይ ቪ2 የሚለው ላይ ደግሞ ሰውየውን እናደርጋለን ማለት ነው። ከላይ ነው ማድረግ ያለብን። ከታች ካደረግን እንደዚህ ከታች ካደረግን ባክግራውንዱን ብቻ ነው የሚያሳየን። ስለዚህ ከላይ ሰውየውን ባክግራውንዳችንን ከስር እናደርጋለን። ከዛ የታችኛውን እንመርጣና ኢፌክት ኮንትሮል ላይ እንመጣለን። እዚህ ጋር ኢፌክት ኮንትሮል ላይ እንመጣለን። ታችኛውን ሰሌክት አድርገን እዚህ ጋር 100 ነው የሚለው ኪ እንሰጠዋለን እዚህ ጋር መጀመሪያ ላይ። ከዛ አለፍ እናደርግና 130 እንለዋለን። እዚህ ከዛ ይሄንን ወደ መጨረሻ እንወስደዋለን። ከዛ የላይኛውን ደግሞ እንመርጣለን። ይሄንን መጨረሻ ላይ ስንት ያደረግነው 130፣ መጀመሪያ ላይ 100 ነው ያደረግነው። ይሄኛውን ደግሞ በተቃራኒው እናደርገዋለን። መጀመሪያ ኪ እንሰጥና ወደ ዳር እንወስደዋለን ወደ መጨረሻ። ከዛ እዚህ ጋር ደግሞ 130 እንሰጣለን። ከዛ ይሄን ወደ መጀመሪያ እንወስደዋለን።
አገለባበጥ ነው ማለት ነው። ስለዚህ ሬንድ አድርገን ስናየው ኢንተርን ነክተን ሬንድ አድርገን ስናየው ይሄን ይመስላል ማለት ነው። እንደዚህ የሚያምር ነገር ሰርቶልናል ማለት ነው። ስለዚህ አሁን ደግሞ ተጨማሪ ነገር ስኖ ነገር ትንሽ ጨመር ለማድረግ ከፈለግን ከዩቲዩብ ላይ ማውረድ እንችላለን። ቪዲዮዎች አሉ የተለያዩ እንደዚህ አይነት ስኖ በብላክ ስክሪን። ስለዚህ በዛ ካለበት ጀምሮ አንዴ አይን በመንካት ሰሌክት አደርጋለሁ። ከዛ አለፍ አድርጌ ደግሞ ኦን ነካለው። ከዛ ቆርጦን እንዲህ ከላይ እናስገባዋለን። ከዛ እንደዚህ ፊት አላደረገም። እዚህ እሱን ራይት ክሊክ አደረግና ስኬል ቱ ፍሬም ሳይዝ የምትለዋን እነካለው። ከዛ በቪዲዮአችን ልክ ያደርግልናል። የቪዲዮአችን ልክ እናደርግና ኢፌክት ኮንትሮል ላይ እንመጣለን። ደግመን ሰሌክት እናደርገውና እንትናችንን ሽጋመተን ኖርማል የምትለዋን ስክሪን እናደርጋታለን። ኢፌክት ኮንትሮል ላይ መተን ኦፓሲቲ ውስጥ ኖርማል የምትለዋን ስክሪን እናደርጋታለን። ከዛ ትንሽ መቀነስን ከፈለግን ይሄው በጣም እንዳይበዛ ትንሽ ቀነስ ወደ 65 እናደርገዋለን። እንግዲህ ስናጫውተው ይሄን ይመስላል። በጣም ኦቨር እንቅስቃሴ ከሆነ ላይኛውን ብቻ ስሎ እናደርገዋለን። አርን ነካና መሳኖች መለጠጥ ወደ ጎን። ከዛ ቪ ነክተን መቀነስ በቪዲዮአችን ልክ እንቀንሰዋለን። ከዛ ስሎ ያደርግልናል። እንግዲህ እንደዚህ አይነት ሁኔታ። ከዛ ሰውየው ላይ ብዙ እንዳይኖር ከፈለግን እቺን ሰሌክት እናደርጋለን። ከዛ ኢፌክት ኮንትሮል ላይ መተን እዚህ ጋር በዚህ ተጠቅመን ሰውየውን እንቀርጸዋለን ማለት ነው። ከዛ ኢንቨርስ እንትሏን ነካለው። ከዛ ፌዘሩ እንጨምረዋለን 130 ካረግነው በቂ ነው። ከዛ እንግዲህ ፕሌይ አድርገን ስናጫውተው እንደዚህ የሚያምር ኢንተር አድርገን እንግዲህ ሬንድ ካደረግነው በኋላ ቪዲዮአችንን ስናየው እንደዚህ የፎቶ አኒሜሽን መስራት እንችላለን ማለት ነው። ለዛሬ የነበረን ቪዲዮ ይሄንን ይመስላል። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቶሎ ቶሎ ቪዲዮዎቻችን ደርሳችሁ የደውል ምልክቷን ተጫኑ። ሰብስክራይብ ያደረጋችሁ ደግሞ ላይክ፣ ኮሜንት፣ ሼር አድርጉ። በቀጣይ ቪዲዮዎች እስከምንገናኝ ድረስ ቻው።